አንድ ሰው ሁለት ጆንያ ስንዴ አህያውን አሸክሞ ወደ ገበያ ይጓዛል። ሰውየውም በጉዞ ተዳክሞ ነበርና ከአንድ ዛፍ ጥላ ስር አረፍ ይላል። በዛውም እንቅልፍ ይዞት ይሄዳል። ከእንቅልፉ ሲነቃ አህያውን ማግኘት አልቻለም። እናም አህያውን በየቦታው መፈለግ ጀመረ። በዚህ ጊዜ በመንገድ ላይ አንድ ትንሽ ልጅ አገኘ። ልጁንም አህያዬን አይተሃል ሲል ጠየቀው። ልጁም የአህያ እግር ዓይን ዕውር ነው፣ ቀኝ እግሩስ ደግሞ አንካሳ ነው እና ደግሞ ስንዴ ተሸክሞ ነበር ብሎ ሰውየውን ይጠይቀዋል። ሰውየውም ተደስቶ አዎ በትክክል አህያው ታዲያ የት ነው ብሎ ልጁን ይጠይቀዋል። ልጁም አህያ የሚባል ነገር አላየውም ብሎ መለሰ። በዚህ ጊዜ ሰውየው በጣም ተናዶ ልጁን ጨምድዶ ይዞ ለቅጣት ወደ መንደሩ አለቃ ዳኛ ወሰደው። ዳኛውም የሰውየውን ክስ ካዳመጠ በኋላ አንተ ልጅ የዚህን ሰው አህያ የት ነው ያየኸው ብሎ ይጠይቀዋል። ልጁም አህያውን አላየውም ብሎ ይመልሳል። ዳኛውም አህያውን ሳታይ ታዲያ እንዴት ስለ አህያው በትክክል ልትገልጽለት ቻልክ ብሎ ይጠይቀዋል። ልጁም በመንገድ ስመጣ የአህያ ዱካ አየው። ዱካውንም በጥሞና ሳስተውለው የአህያው የቀኝና የግራ እግሩ ዱካ ልዩነት አለው። የግራ እግሩ ዱካ ወጥ ሲሆን የቀኝ እግሩ ዱካ ግን ወጥ አልነበረም። በዚህም አህያው ቀኝ እግሩ አንካሳ መሆኑን ተረዳው። የአህያው ዱካ ባለፈበት ቦታ ሁሉ በቀኝ በኩል ያለው ሳር የተበላ ሲሆን በግራ በኩል ያለው ሳር ግን አንድም አልተበላም። በዚህም አህያው ግራ ዓይኑ ዕውር እንደሆነ ተረዳው። በየመንገዱም አልፎ አልፎ የስንዴ ዘሮች መሬት ላይ ፈሰው ነበር። በዚህም አህያው የስንዴ ሸክም ተሸክሞ እንደነበር ገባኝ እንጂ እኔ አህያ የሚባል አላየሁም ብሎ ይመልሳል። ዳኛውም የልጁን ብልህነት ተረድቶ ልጁን በነጻ አሰናበተው። የዚህ ታሪክ ፍሬ ነገር እውነተኛ ጥበብ የሚገኘው ነገርን እንደ ልጁ በጥንቃቄ በመመልከትና በማስተዋል ላይ ነው። እንደ ሰውየውም መጽሐፍን በሽፋን ብቻ አንመዝነው። መልካም ጊዜ ይሆንላችሁ።